በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ እንኳን ለዳግም ትንሣኤ በሰላም በጤና ደረሳችሁ። ከእሁድ እስከ ማክሰኞ ያሉን ዕለታትን አይተነዋል። ዛሬ ደግሞ ከረቡዕ ያለውን እናያለን። ረቡዕ ማለት እንግዲህ አልዓዛር ይባላል። አልዓዛር ክርስቶስ ያስነሳው የማርያም እና የማርታ ወንድም ነው። የስሙም ትርጓሜ እግዚአብሔር ረድቷል ማለት ነው። አልዓዛር የሞተው መጋቢት 17 ነበረ። የቶቹም ክርስቶስ እንዲመጣ መልእክት ልኮበት ነበር። ክርስቶስ ግን በአራተኛው ቀን ማለትም መጋቢት መጥቶ ከሞት ተነስቷል። ፋሲካውም በወዳጁ በአልዓዛር ቤት ያከብር ዘንድ ከደቀ መዛሙርቱ ጴጥሮስንና ዮሐንስን አስቀድሞ ላከ። ከዛም በአልዓዛር ቤት ሆነው የአዲስ ኪዳንን ሥርዓት ምስጢረ ቁርባንን ሰርተው ለደቀ መዛሙርቱ ያሳያቸው። አልዓዛር ከተነሳ በኋላ በሐዋርያት ኤጲስቆጶስነት ተሹሞ በ40 ዓመት አገልግሎ ግንቦት 27 ቀን አርፏል ማለት ነው። እንግዲህ ሐሙስ ደግሞ አዳም ይባላል። አዳም የመጀመሪያው ሰውና የሰው ሁሉ አባት ነው። በስድስተኛው ቀን የተፈጠረ የሰው ሁሉ ምንጭ ስለሆነ የሰው ዘር ከእርሱ ተገኝቷል። በዚህ ዕለት ለአዳም የተሰጠው የተስፋ ቃል ስለመፈጸሙ አዳም ከነልጆቹ በክርስቶስ ሞትና ትንሣኤው ነፃ ስለመውጣቱ ይታሰብበታል። ክርስቶስ በተነሳበት በአምስተኛው ቀን ሐሙስ አዳም ይባላል። ጌታችን አዳም ከ5 ቀን ተኩል በኋላ ከልጅ ልጅህ ተወልጄ አድናለሁ ብሎ ቃል ገብቶለት እንደነበር በቀለምንጦስ ተጽፏል። አዳምና ሔዋን በገነት 7 ዓመት ከቆዩ በኋላ ትእዛዙን በመተላለፋቸው ከኤደን ገነት አስወጣቸው። ብዙ ተባዙ ያለውም ቃል እንዳይቀር በምድር ላይ ልጆችን ወለዱ ይላል። የተወለዱትም ልጆች እንግዲህ በቁጥር ብዙ እንደሆኑ መጽሐፍ ይነግረናል። የተወለዱትም ልጆች ደጎችና ክፎችም እንደነበሩ በአቤልና በቃየል ታውቋል። አዳም በዚህ ዓለም 930 ዓመት ኖሮ እንግዲህ አርፏል። አርብ ቤተክርስቲያን ይባላል። አርብ የእግዚአብሔር ቅድስት ማደሪያ በሆነችው ቤተክርስቲያን ትሰየማለች። ይህም ሁሉም ምስጢራተ ቤተክርስቲያን የተፈጸመባት ዕለት በመሆኗ ነው። እንግዲህ ዕለተ አርብ የሥራ መካተቻ ምዕራብና መግቢያ በሚሉትም ስያሜዎችም ትጠራለች። በዕለቱ ጌታችን መድኃኒታችን ኢየሱስ ክርስቶስ በመልዕልተ መስቀል ያደረገውን ተአምር በመስቀሉ ድህነት እንዳሳየ በቀራንዮ የሕንጻዋ መሰረት እንደተተከለላትና ሥጋ መለኮት እንደተቆረሰላት ልጆቿን ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ የምትወልድባት ማይገቦ የፈሰሰላት ተገልጾባታል። እንደፈሰሰላት ተገልጾባታል። ቅዳሜ ቅዱሳት አንስት ይባላል። ቅዳሜ ቅዱሳት አንስት ተብሎ ይጠራል። ይህም ስያሜ በስቅለት ዕለት በልቅሶና በወይታ የሸኙትን ሉቃስ 23:27 ላይ ማየት ይቻላል። በዕለተ ትንሣኤ ሽቱና አበባ ይዘው ወደ መቃብር የገሰገሱትን ከሁሉም ጌታችን በዕለተ ሰንበት ተነስቶ ለተገለጸላቸው ማርያም መግደላዊት፣ የታናሹ ያዕቆብና የዮሳ እናት ማርያም፣ የዘብዴዎስ ልጆቹ እናት ሰሎሜንም መታሰቢያ ለማድረግ ነው። ከሳምንቱ በመጀመሪያ ያዘጋጁትን ሽቱ ይዘው እጅግ ማልደው ወደ መቃብር ሄዱ። ሌሎችም ሴቶችም አብሯቸው ነበሩ ይላል። ሉቃስ 4:1 ላይ ማየት ይቻላል። እሁድ ዳግም ትንሣኤ ይባላል። ያም ከሳምንቱ የመጀመሪያው ቀን በመሸ ጊዜ ደቀ መዛሙርቱ አይሁድን ስለፈሩ ተሰብስበው የነበሩበት ቤት ደጁን ተቆልፎ ሳለ ጌታችን ኢየሱስ ክርስቶስ መጥቶ በመካከላቸው ቆመና ሰላም ለእናንተ ይሁን አላቸው። ማቴዎስ ዮሐንስ 20:19 ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ተሰውሮ ከሰነበተበት በኋላ በዕለተ እሑድ በዝግ ቤት እንዳሉ ዳግም ተገልጾላቸው ስለዚህም ዳግም ትንሣኤ ተብሏል። እንግዲህ የእግዚአብሔር ቤተሰቦች ዕለታቱ ይሄንን ይመስላሉ። ከእሁድ እስከ እሁድ ያለው ወይም ደግሞ ከሰኞ እስከ ዳግም ትንሣኤ ያለው በዚህ ስም ተሰጥቷቸው አልዓዛር እንዲሁም ቶማስ ማህዶት እየተባለ እንግዲህ ይጠራል። ይሄንን በነበረው ቆይታችን ውስጥም በደንብ ተመልክተናል። ሁላችሁም ይሄ ቶሎ እንዲደርሳችሁ ፎሎ እንዲሁም ደግሞ ሼር በማድረግ ለቤተሰቦቻችሁ አድርሱ። ለኛም ደግሞ ፎሎ በማድረግ ቤተሰብ ሁኑ። ቀጣይን ደግሞ ባለ 50ውን እንደዚሁ እየተማማርን እንቆያለን።
እግዚአብሔር አምላካችን ኢትዮጵያ ሀገራችን ይጠብቅልን። ሁላችሁም እናከብራችኋለን፣ እንወዳችኋለን። ሰላም ሁኑልን።